ሰው እኔ ስጸልይ ነው ፈተና የሚበዛብኝ፣ ዝም ብዬ ስኖር ነገሮች ተመቻቹ፣ ምንም ውጊያ ወይም ፈተና የለብኝም ብለው ይላሉ። ብዙ ሰው ሲል ሰማለሁ። ይሄ ለምን እንደሆነ እነግራቸዋለሁ። ምክንያቱም አንዳንድ ጊዜ ሰይጣን የራሱ ስትራቴጂ አለው። ጸሎት በምትጸልዩ ሰዓት ፈተና የሚበዛባችሁና ዝም ብላችሁ ስትኖሩ ግን የተለየ ነገር ባይሆንም ባላችሁ ልክ ወይም ትንሽ ነገር እየሰጣችሁ ፈተና ሳይበዛባችሁ እንድትቀጥሉ የሚያረጋችሁ አሰራር አለ። ምክንያቱም አንድ ወጥመድን የዘረጋ መንፈስ ወይም ክፉ ነገር እናንተ ልክ መጸለይ ስትጀምሩ ያ ወጥመዱ ስለሚፈርስበት መልሶ ይወጋቸዋል። ነገር ግን በማጸልዩ ሰዓት ላይ ዝም ያላችሁ ትክክለኛና አመቺ ቦታ እየጠበቀላችሁ እንደ ታይም ቦምብ የሆነ ሰዓት ሊያጠፋችሁ ትልቅ የሆነ በትልቅ ደረጃ ሊያገኛችሁ እንደሚችል ያመቻቸ ስለሚሆን ነው። እዚህ ብዙ ጊዜ ጸልዩ ፈተና መጣባቸዋል፣ ውጊያ ይበዛባቸዋል። አድፍጦ ተኝቶ ነበረ፣ ነካካችሁት፣ ስራውን ልታፈርሱበት ስለሚሆን የዛኔ መልሶ ይዋጋቸዋል። ምክንያቱም እቅድ አለው፣ ስትራቴጂ አለው፣ ህይወታችሁን መቆጣጠር ይፈልጋል። በዛ እሱ ባየላችሁ ልክ እንድትሄዱ ይፈልጋል። ከዛ ጥሼ እወጣለሁ ስትሉ መልሶ ይዋጋቸዋል። ስለዚህ ጸሎት ስትጸልዩ ውጊያ የሚበዛባችሁ ምክንያት መጀመሪያ ጠላት ስላልነበረ ሳይሆን ጠላት አድፍጦ ድምፁን አጥፍቶ ለትልቅ ድል ራሱን እያዘጋጀ ስለሆነ ነው። በትናንሽ ነገር እየሰጣችሁ እድሜያችሁን ጊዜያችሁን እየወሰደባችሁ ግን ፋይት ማድረግ ስትጀምሩ የኔ ልክ ያህልን ብላችሁ በመንፈስ መዋጋት ስትጀምሩ ፋይት ባክ ያደርጋችኋል፣ መልሶ ይዋጋችኋል። ምክንያቱም የእሱን እቅድ እያፈረሳችሁበት ስለሆነ ማለት ነው። ስለዚህ ጸሎት ስትጀምሩ የሚዋጋችሁ ፈተና የሚበዛባችሁ ስራውን ልታፈርሱበት ስለሆነ እንደገና ወደ ኋላ መልሶ ሊይዛችሁ ስለሚፈልግ በዛ ልክ እንድትሄዱ በሱ ባሰመረላችሁ መስመር እንድትሄዱ ስለሚፈልግ እንድትነካኩት እንድታፈርሱበት ስለማይፈልግ ነው እንጂ መጸለያችሁ ትክክል ስላልሆነ ወይም የተለየ ነገር ስለሆነ አይደለም። ብዙ ሰው ሲል ስለምሰማ ነው። እኔ ጸሎት ስጸልይ ፈተና ይበዛብኛል። አንዳንድ ሰው እንደውም አልነካውም አትንካኝ አልነካህም አይነት ነገር ውስጥ የሚገቡ ሰዎች አሉና ይሄ የጠላት ስትራቴጂ ነው። ስለዚህ ኪፕ ማድረግ አለባችሁ፣ ፐርሲስት ማድረግ አለባችሁ፣ ኮንሲስተንሲ ሊኖራችሁ ይገባል። ቀጣይነት ያለው መንፈሳዊ ህይወት ያስፈልጋችኋል። የሆነ ጊዜ የነካካችሁት ከዛ ደግሞ ዝም ስትሉ የተኛውን ምንድነው ነካክተው አረጉት አንበሳ የሚባል አባባል አለና አድፍጦ የተቀመጠውን የነካካችሁትን ነገር ድምጥማጡን እስካላጠፋችሁት ድረስ ልሶ ይዋጋቸዋል። ስለዚህ አታቋርጡ፣ በዛው ኪፕ አድርጉ፣ ቀጥሉ። ዳንኤልን ማስታወስ ትችላላችሁ። ዳንኤል 21 ቀን ሲዋጋው ነበር አይደል? በጾም ጸሎት ላይ ያለ 21ኛው ቀን ላይ ነው መልአኩ መጥቶ አንተ ጥያቄ እኮ በአንደኛው ቀን ነበር የተመለሰው፣ ነገር ግን የፐርሺያ መንፈስ የነበረው እሱ ሲዋጋ ስለነበረ እንደውም አሁን እኔ የመጣሁት እሱን መንፈስ ከሚካኤል ጋር ትቼው ነው የመጣሁት፣ ሚካኤል እሱ መንፈስ እንዲይዘው ትቼን የመጣሁት ብሎ መልአኩ ገብርኤል ለዳንኤል ሲነግረው ሰምተናል። ስለዚህ ጸሎት ስትጀምሩ ውጊያ ሲበዛባችሁ ማቋረጥ፣ ደንግጣችሁ ማቋረጥ የለባችሁ፣ በዛው መቀጠል የለባችሁ። ስለዚህ ይሄን ማስተዋል ያስፈልጋል ማለት ነው።